ጤና ይስጥልኝ የሳትኮም ቤተሰቦች፣ ዳንኤል ነኝ ከቢሮ ማሽኖች ጥገና ትምህርት ክፍል። ዛሬ ፕሪንተር ስትገዙ ምን ነገሮች መመልከት እንዳለባችሁ ባጭሩ ገልጽላችኋለሁ። በጥሞና ተከታተሉ። አንድ ሰው ፕሪንተር ለመግዛት ሲወጣ መጀመሪያ መመልከት ያለበት ምን አይነት ፕሪንተሮች ገበያ ላይ ይገኛሉ የሚለው ነው። በዚህ መሰረት ብዙ ጊዜ ገበያ ላይ ሁለት አይነት የፕሪንተር አይነቶች ታገኛላችሁ። የመጀመሪያዎቹ ሌዘር ጀት ፕሪንተር የሚባሉት እነዚህ ፕሪንተሮች በተለምዶ ሞኖክሮማቲክ ወይም ባለአንድ ቀለም ፕሪንተር ይባላሉ። እነዚህ ፕሪንተሮች ኳሊቲያቸው ሃይ የሆነ ፈጣን የሆነ እና ቢሮ ዓላማ መጠቀም ስንፈልግ እነዚህ ፕሪንተሮችን መገልገል ይኖርብናል ማለት ነው። በአንጻሩ እነዚህ ጋር ስትመጡ እቺ ፕሪንተር ኢንክጀት ፕሪንተር ትባላለች። ኢንክጀት ፕሪንተሮች ኖርማሊ ለከለር ፕሪንቲንግ የምንጠቀምባቸው ማሽኖች ናቸው። እነዚህ ማሽኖች ከሌዘር ፕሪንተር አንጻር ስንመለከት ኳሊቲያቸው የወረደ ፍጥነታቸው የቀነሰ ፕሪንተሮች ናቸው። ቅድም እንደነገርኳችሁ ምናልባት ኳሊቲ እና ፍጥነት የማያሳስበን ከሆነ እነዚህም ፕሪንተሮች ብንገዛ ኢኮኖሚካል ናቸው። ፍጥነትና ኳሊቲ ደግሞ ማተር የሚያደርገን ደግሞ ሲሆን ሌዘር ጀት ፕሪንተር ብንገዛ ተመራጭ ይሆናል ማለት ነው። ሌላው ፕሪንተር ስንገዛ መመልከት ያለብን ነገር ምንድን ነው? የቀለም አቬይላቢሊቲ ነው። አንዳንድ ማሽኖች በርካሽ ዋጋ ትገዟቸውና ሆኖም ግን ማርኬት ላይ ስትሄዱ ቀለማቸው በቀላሉ የማይገኝ ወይም በጣም ውድ ይሆናል። ፕሪንተሩን ሳትጠቀሙበት ልጥሉት ትችላላችሁ ማለት ነው። ብዙ ጊዜ ፕሪንተር ስንገዛ መመልከት ያለብን አሁን ያልኳችሁ የቀለም አቬይላቢሊቲው አለ ወይ የሚለውን ቼክ መደረግ አለበት ማለት ነው። ሌላ ፕሪንተር ሲገዛ መመልከት ያለብን ምንድነው? ኮኔክቲቪቲ ነው። ኮኔክቲቪቲ ስንል ዳይሬክት ከኮምፒውተር ጋር የሚገናኝበት ነው። ለምሳሌ ዩኤስቢ ሊሆን ይችላል፣ ኦር ኔትወርክ ሊሆን ይችላል ማለት ነው። ኦር ደግሞ በዋይፋይ የሚሰሩ የፕሪንተር ታይፖች አሉ። ከረንትሊ በክላውድ ፕሪንት የሚያደርጉ የፕሪንተር ታይፖች አሉ። ያ ማለት ወይ ኢሜይል ኦር ደግሞ ጉግል ድራይቭ በመጠቀም ሪሞት ሊሆነን ፕሪንት ማድረግ የምንችልባቸው ኮንዲሽኖች አሉ ማለት ነው። እነዚህ ነገሮች ማተር ያደርጋሉ ማለት ነው። ሌላው ማተር የሚያደርገው ምንድነው? ማሽናችን ምን አይነት ፔፐር ሳፖርት ያደርጋል የሚለው ነው። ለምሳሌ ቋታቸው ትልልቅ የሆኑ ፕሪንተሮች ከሆኑ ለፍጥነት ይቀለናል። እንደነዚህ አይነት ፕሪንተሮች ሲመጡ ደግሞ ቋታቸው አነስተኛ ነው። የወረቀት የሚይዙት ወረቀትና የሚጠቀሙበት የወረቀት ታይፕ ማተር ያደርጋል። ሌላው ደብል ሳይድ ፕሪንቲንግ ከኋላም ከፊትም ፕሪንት ማድረግ የሚያስፈልገን ከሆነ እንደዚሁ የማሽናችን ታይፕ ይወስነዋል ማለት ነው። ፋይናሊ ፋንክሽናሊቲ ነው። ፋንክሽናሊቲ ስንል ማለታችን ነው አንዳንድ ፕሪንተሮች መልቲ ፋንክሽናል ናቸው። ያ ማለት አሴ ስካነር፣ አሴ ፕሪንተር፣ አሴ ኮፒየር መገልገል እንችላለን ማለት ነው። በአንጻሩ ደግሞ አንዳንድ ፕሪንተሮች ሲንግል ፋንክሽናል ናቸው። የምንጠቀምባቸው ለፕሪንቲንግ ብቻ ነው። ብዙ ጊዜ መልቲ ፋንክሽናል ፕሪንተሮች የምንጠቀመው ለቢሮ ፐርፐዝ አነስተኛ ኮፒ ፕሪንት እና ስካን የምንሰራ ሲሆን ነው። እነዚህ ማሽኖች ትልቁ ችግራቸው የቀለም ቋታቸው አነስተኛ ስለሆነ ቶሎ ቀለም ይጨርሳሉ። በብዛት የምናተም ከሆነ ከመልቲ ፋንክሽናል ፕሪንተሮች ይልቅ ሞኖክሮማቲኮች ወይም ደግሞ ሲንግል ፋንክሽናል የሆኑ ማሽኖች ብንገዛ ተመራጭ ይሆናል ማለት ነው። እነዚህ ነገሮች በመገልገል የተሻለ ፕሪንተሮች ከገበያ ላይ መግዛት እንደምትችሉ ተስፋ አድርጋለሁ። የነበረኝ ቆይታ አመሰግናለሁ።